ለምን የወረረው የሪል ስቴት ዝርፊያ አውሮፓና አሜሪካውያንን ኪስ አጥቦ አፍሪካና ኢትዮጵያ እርሾ ከገባው ቆይቷል። የግለሰቦች ትልቅ ሀብት ተብሎ የሚጠራው የመሬትና የቤት ባለሀብትነት ሚሊዮኖችን የሚያጓጓ ብዙ ቢሊየን ዶላር የሚታፈስበት የኢንቨስትመንት ዘርፍ ነው። ሌላው እና ኢትዮጵያ ውስጥ ይሄ ቢዝነስ እንዴት ገባ? እንዴት ሀገሩን አጥለቀለቀ? ስንት ሰዎች ተዘረፉ? ስንት ቢሊየን ተወሰደ? ስንቶችስ በቅንነት ሰሩ ብለን መጠየቅ እንድንማርበት ይረዳል። መጀመሪያ ግን ቀዳሚውን አያት ሪል ስቴትን ከዚያም ቀጥሎ ሳንሻይን ሪል ስቴትን መመረቅ ያስፈልጋል። ገና ሲጀምሩ 500 ሺህ ብር ባልሞላ ገንዘብ ቤት ሰርተው ባስረከቡት ዛሬ 20-30 ሚሊዮን ብር የሚያወጣ ትልቅ ንብረት በታማኝነት ሰጥተዋል። ሌሎችም ታማኝ ሪል ስቴቶች ድምጻቸው ሳይሰማ የሰው ሐቅ ሳይበሉ ቤት ለምቦሳ ብለው ያስረከቡ እጃቸውን ይባርክ እንዳለን እነ አያት እነ ሳንሻይን ሪል ስቴት ሕዝብ አላለቀሰባቸውም፣ አልተከሰሱም፣ አልተወነጀሉም። በአይን የሚታይ በእጅ የሚዳሰስ ንብረት ለልጅ ልጅ የሚተርፍ ቤትን የሚያህል ነገር ተቋማቸው ሰርቶ እምነትን አትርፈዋል።